በደቡብ ወሎ ዞን ለገሃዲ ከመሬቱ በላይ የወጣ ስላለው ድፍድፍ ነዳጅ ያለውን መረጃ ላጋራችሁ። ይህ የነዳጅ ክምችት አዲስ የተገኘ አይደለም። ለዓመታት ጥቅም ላይ ሳይውል የቀረ አሁን ደግሞ መሬቱን እየበከለ የሚገኝ የነዳጅ ክምችት ነው። በአማራ ክልል በደቡብ ወሎ ዞን ለገሃዲ ወረዳ ውስጥ የሚገኘው በተፈጥሮ ምክንያት ከከርሰ ምድር በላይ መውጣት የጀመረው የነዳጅ ክምችት ከ7 ዓመታት በላይ ቢያስቆጥርም እስካሁን ድረስ ግን ጥቅም ላይ እንዲውል አለመደረጉን የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ አስታውቀዋል። እንግዲህ እየባከነ ያለው ይህ ነዳጅ ደግሞ አሁን ላይ መሬቱን ሰንጥቆ በመውጣት የአካባቢ ውሃዎችንም እየበከለ እንደሚገኝ የመምሪያው የማዕድን ስራዎችና ፈቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንድሪስ ለቲክቫህ ኢትዮጵያ ተናግረዋል። ይህን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለፌደራል ማዕድን ሚኒስቴር ጥያቄ ሲቀርብም ቆይቷል። ከዚህ ቀደምም በግልና በመንግስት ተቋማት የነዳጅ ክምችቱን ለመጠቀም ሙከራዎች ሲደረጉ እንደነበርም ተናግረዋል። በ2011 ዓ.ም የማዕድን ሚኒስቴር ጉዳዩ ላይ ውይይት አካሂዶ ጥናት ለማካሄድ እቅድ እንደያዘ ቢገለጽም ከዚህ በኋላ ግን ምንም አይነት እንቅስቃሴ አለመደረጉን አቶ ጀማል አብራርተዋል። በዚህ ጉዳይ ላይ ስልጣን ያለው የማዕድን ሚኒስቴር ብቻ እንደሆነም በህግ ተቀምጠዋል። ወሎ ዩኒቨርሲቲ ከዚህ ቀደም ባለሙያዎችን ልኮ ምልከታ በማድረግ ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያዎቹ ነዳጁ ወደ ውጭ የወጣው አካባቢው በተዳከመ የመሬት ፎልት ምክንያት መሆኑንም አስረድተዋል። በአሁኑ ወቅት የአካባቢው ማህበረሰብ በተሰነጠቀው መሬት የሚፈሰውን ድፍድፍ ነዳጅ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀሙበት መሆኑም ተጠቅሟል። በመጨረሻም ይህ ትልቅ የሀገር ሀብት ትኩረት ባለመሰጠቱ እየባከነ መሆኑንና ጉዳዩን የሚመለከታቸው አካላት አስቸኳይ ትኩረት ሰጥተው እንዲሰሩበትም ጥሪ ቀርቧል። በዚህ ጉዳይ ላይ በዘርፉ ላይ ያላችሁ ባለሙያዎችና አጥኚዎች በኮሜንት ላይ ያላችሁን ሐሳብና አስተያየት እንዲሁም ያላችሁን መረጃ እንድታጋሩኝ ስለምጠይቃለሁ።